ደስታን ካጣበት ቦታ ደስታን አፈልግ ወዳጄ። ለራስ ክብር ይኑር። በቃ እናንተን እንደ ትርፍ የሚያችሁ ቦታ ላይ አትገኙ። በቃ የራሳችሁ ማንነት የማይወስንላችሁ ቦታ ላይ አትገኙ። ብዙዎቻችን ስህተታችን ምንድነው? ሳንፈለግ እንገኛለን። ብዙዎቻችን ማለት ነው ነጋችንን አስበን ዛሬ ላይ እንሸነፋለን። ብዙ ሰው ግን ምን ብሎ ነው የሚያስበው? ሜጅ የለንም ፈላጊ የለንም ብሎ ነው የሚያስበው። እኛ የመጨረሻ ምርጫቸው ነን አይደለ? በቃ የመጨረሻ ምርጫ ኮንክ ምን ጊዜ ምን ያባት እነሱ አጠገብ ምንም አታረግም። በቃ አስፈላጊ አይደለህም። በቃ ስለዛቱ ያቀረው ይቅር መድኃኒዓለም ያለው ነው የሚሆነው። አንተ ህይወት ውስጥ ፈጣሪ ካለ ውጪ አንተ አንድ ተጨንቀ ህይወት ውስጥ የምትጨምረው ነገር አይኖርም። የምሬን ነው ብላችሁ ማርያም ለራሳችሁ ክብር ይኑራችሁ። ወራሳችሁ ዝቅ አታርጉ። አንድ ሰው በሀብት ሊበልጥ ይችላል፣ አንተ ባያምሩ ልትበልጥ ትችላለህ። አንድ ሰው በደስታ ሊበልጥ ይችላል፣ አንድ ሰው በሀዘን በቃ ምን ይባል ነገር የለም። እውነት ለራሳችን ክብር ይኖራል። በቃ እኛ የተሻለን ሰዎች ነን። እኛ ከማንም በላይ ነን። አለቀ። የሰው ልጅ ሁሉም እኩል አይደለም። እኩል አስተሳሰብ አይኖርም። ይሄ እውነት ነው። ህይወት ደግሞ ምን ትፈልጋለች? ሁሉንም ሰው አታስደስትም። አንዱ ይከፋል፣ አንዱ ይደሰታል። ምክንያቱም